በሰው ልጅ ታሪክ ውስጥ ጦርነትና ግጭቶች የፖለቲካ ፍላጎቶች ማስፈጸሚያ፣ የሀገራት ክብር ማስጠበቂያ ወይንም የስርዓት ለውጥ ማምጫ መሳሪያዎች ሆነው ቆይተዋል። ሆኖም ግን በ21ኛው ክፍለ ዘመን አጋማሽ ላይ በተለይም በ2026 ዓ.ም የታየው ክስተት ጦርነትን ከአዲስና አስፈሪ ክስተት ጋር አስተሳስሮታል። ይህም የትንበያ ገበያ ተብሎ በሚጠራውና በዲጂታል ቴክኖሎጂ በሚታገዘው ዓለም አቀፍ የውርርድ መድረክ ላይ የሰዎች ሕይወትና የሀገራት ዕጣ ፈንታ እንደ ሸቀጥ መቅረቡ ነው። የአሜሪካ ልዩ ኃይል አባል የሆነው ማስተር ሳጅን ጋኖን ኬን ቫን ዳይክ ጉዳይ ይህንን አዲስ መልክ የያዘ የወታደራዊ ስነ ምግባር ውድቀት በግልጽ ያሳየ ክስተት ነው። በቬንዙዌላው መሪ ኒኮላስ ማዱሮ ላይ የተካሄደውን እጅግ ሚስጥራዊ ኦፕሬሽን አብሶሉት ሪዞልቭ የተባለውን ዘመቻ መረጃ ለግል የገንዘብ ጥቅም ማዋል፣ ወታደራዊ ታማኝነትን ለዲጂታል ቁማር አሳልፈው የመስጠት ጥቁር ታሪክ ሆኖ ተመዝግቧል። በወታደራዊ ምስጢር ጥበቃ፣ በዓለም አቀፍ መሪዎች እገታና በዘመናዊ የቁማር ፖለቲካ ዙሪያ የተፈጠረውን ጥልፍልፍ ሴራ በዝርዝር እንቃኛለን። ለዓመታት በአሜሪካና በቬንዙዌላ መካከል የነበረው ውጥረት በ2026 መጀመሪያ ላይ ወደ አዲስ ምዕራፍ ተሸጋገረ። የአሜሪካ መንግስት ኒኮላስ ማዱሮን በአደንዛዥ እጽ ዝውውርና በሽብርተኝነት ወንጅሎ በቁጥጥር ስር ለመዋል የወሰነው ውሳኔ የቀዝቃዛው ጦርነት ዘመን የሚመስል ኦፕሬሽን እንዲቀረጽ አደረገ። የዘመቻ ኦፕሬሽን አብሶሉት ሪዞልቭ በሚል የኮድ ስም የተሰየመ ሲሆን ዓላማውም በሌሊት ካራካስ በሚገኘው ቤተ መንግስታቸው ላይ ድንገተኛ ጥቃትን በመፈጸም ማዱሮን አፍኖ ማውጣት ነበር። ዘመቻው እጅግ አደገኛና የበርካታ ወታደሮችን ሕይወት ለከፍተኛ አደጋ የሚያጋልጥ ነበር። በሺዎች የሚቆጠሩ ኪሎ ሜትሮችን አቋርጦ የአንድን ሉዓላዊ አገር መሪ ከመኖሪያ ቤታቸው መውሰድ ዓለም አቀፍ ዲፕሎማሲያዊ ቀውስ ሊያስከትል የሚችል ተግባር ነው። ሆኖም ይህንን ታሪካዊና አደገኛ ተልዕኮ ለማስፈጸም ከተመረጡት የልዩ ኃይል አባላት አንዱ ማስተር ሳጅን ቫን ዳይክ ነበር። ቫን ዳይክ በፎርት ብራግ የሰለጠነ ከፍተኛ ወታደራዊ ልምድ ያለውና የአገሪቱን እጅግ ጥብቅ ምስጢሮች እንዲይዝ የታመነ መኮንን ነበር። ነገር ግን በጦር ሜዳ ላይ ሊያሳየው የሚገባውን ጀግንነት በዲጂታሉ ዓለም ውስጥ ወደ ስግብግብነት ቀየረው። ማዱሮ በታሪካዊው ጥቃት ተይዘው ወደ ኒውዮርክ በሄሊኮፕተር ሲወሰዱ ዓለም በሁለት ተከፈለ። አንዳንዶች ፍትህ ተገኘ ሲሉ፣ ሌሎች ደግሞ የአንድ አገር መሪ ታፍኖ መወሰዱ የዓለም አቀፍ ሕግ ጥሰት ነው በሚል ተቃወሙ። ሆኖም ከዚህ ሁሉ ፖለቲካዊ ጩኸት በስተጀርባ በፎርት ብራግ የሚገኘው ወታደር የውርርድ አሸናፊነቱን በደስታ እያሰላሰለ ነበር። ፖሊማርኬትና ካልሺ የመሳሰሉ የትንበያ መድረኮች ሰዎች ስለ ወደፊት ጊዜ በሚያደርጉት ግምት ላይ ገንዘብ እንዲያሸንፉ እድል ይሰጣል። እነዚህ መድረኮች እንደ ስፖርት ውርርድ ሳይሆኑ እንደ ፖለቲካዊ ምርጫዎች፣ ጦርነቶች፣ የተፈጥሮ አደጋዎችና የአገራት መሪዎች ውድቀት ባሉ ዓለም አቀፍ ክስተቶች ላይ ያተኩራሉ። የቴክኖሎጂው ተሟጋቾች ይህ የመረጃ ፍሰትን ያፋጥናል፣ ሰዎች ያላቸውን መረጃም ለገበያ እንዲያቀርቡ ያደርጋል ቢሉም የቫን ዳይክ ጉዳይ ግን የዚህን አስተሳሰብ አደገኛ ጎን አጋልጧል። ቫን ዳይክ ያደረገው ነገር በወታደራዊ ዓለም ታላቁ ክህደት ሊባል የሚችል ነው። እርሱ የዘመቻውን ቀንና ሰዓት እንዲሁም ውጤቱ ምን ሊሆን እንደሚችል አስቀድሞ ያውቃል። ይህ የውስጥ መረጃ ይባላል። በታህሳስ 2025 መጨረሻ ላይ ማዱሮ እስከ ጥር 31 ድረስ ከስልጣን ይወርዳሉ በሚለው ምርጫ ላይ $32,000 መድቦ ተወራረደ። በወቅቱ የማዱሮ ከስልጣን መውረድ የማይታሰብ ስለነበር የውርርድ ትርፉ እጅግ ከፍተኛ ነበር። ቫን ዳይክ ግን ተራ ቁማርተኛ አልነበረም። እርሱ ውጤቱን አስቀድሞ የወሰነ ተጫዋችና ዳኛ ነበር። ዘመቻው በተሳካ ሁኔታ መጠናቀቁን ተከትሎ የቫን ዳይክ $32,000 ወደ $400,000 አደገ። ይህ በጥቂት ቀናት ውስጥ የተገኘው ትርፍ በወታደራዊው ደሞዝ ለዓመታት የማይገኝ ሀብት ነው። ነገር ግን የዲጂታሉ ዓለም ፈለግን አይረሳም። ፖሊማርኬት ያልተለመደ የውርርድ አካሄድን በመለየት ለፍትህ ሚኒስቴር መረጃውን አሳልፎ ሰጠ። ይህም የብሎክቼን ቴክኖሎጂ ግልጽነትና ክትትል ወንጀለኞች የሚደበቁበትን ዋሻ እያጠበበባቸው መሆኑን ያሳያል። ፕሬዚዳንት ዶናልድ ትራምፕ ስለዚህ ጉዳይ ሲጠየቁ የሰጡት ምላሽ የሚገርም ነበር። ድርጊቱን በታዋቂው የቤዝቦል ተጫዋች ፔትሮስ ላይ ከደረሰው ቅጣት ጋር አመሳስሎታል። ፔትሮስ በራሱ ቡድን ላይ ውርርድ በመፈጸም ከስፖርቱ ለዘላለም ታግዶ ነበር። በትራምፕ እይታ ቫን ዳይክ ያደረገውም ተመሳሳይ ነው። በራሱ ሕይወትና በጓደኞቹ ደህንነት ላይ ቁማር ተጫውቷል። አንድ ወታደር ወደ ጦር ሜዳ ሲሰማራ ለሀገሬና ለሕገ መንግሥቱ ታማኝ እሆናለሁ፣ ምስጢርም እጠብቃለሁ ብሎ ይምላል። ይህ መሐላ የወታደራዊ መዋቅሩ የጀርባ አጥንት ነው። ቫን ዳይክ ግን ይህንን መሐላ $400,000 ሸጠው። ይህም በአሜሪካ ልዩ ኃይል ውስጥ ያለውን የሥነ ምግባር ክትትልና የመኮንኖች አስተዳደር ጥያቄ ውስጥ ጥሎታል። አቃቤ ሕግ ጄይ ክሌተን እንዳሉት ምስጢራዊው መረጃ ለግል ሀብት ማከማቻነት ሊውል አይገባም። ይህ ንግግር ለወታደራዊ ማህበረሰብ የተላለፈ ጠንካራ መልእክት ነው። የሚገርመው ግን ራሳቸው ፕሬዚዳንት ትራምፕ ልጃቸው ዶናልድ ትራምፕ ጁኒየር የእነዚህ ውርርድ መድረኮች ደጋፊና ባለሀብት መሆናቸው ነው። ትራምፕ ጁኒየር በፖሊማርኬትና በካልሺ ውስጥ አማካሪና ባለሀብት ሆኖ መስራቱ በመንግስትና በግል የውርርድ ተቋማት መካከል ያለውን ግንኙነት ውስብስብ ያደርገዋል።
ፕሬዝዳንቱ ዓለም ራሷ ወደ ካዚኖነት ተቀይራለች ቢሉም ያንን ካዚኖ በማስፋፋት ረገድ የቤተሰባቸው ድርሻ ቀላል አይደለም። በታሪክ ውስጥ የመሪዎች እገታ ወይንም አፈና የሚከናወነው ለፖለቲካዊ ግብ ነው። የአሜሪካ ጦር በፓናማ ማኑኤል ኖሪጋ፣ በኢራቁ ሳዳም ሁሴን እና አሁን ደግሞ በቬንዙዌላው ማዱሮ ላይ ያደረጉት እርምጃ ለዚህ ማሳያ ነው። ነገር ግን እነዚህ ኦፕሬሽኖች በዲጂታል ቁማር መድረክ ላይ ይሳካሉ ወይስ አይሳኩም ተብሎ ውድድር ሲደረግባቸው ማየት የሰው ልጅ ክብርና የአገራት ሉዓላዊነት ምን ያህል እየረከሰ መምጣቱን ያሳያል። የማዱሮ እገታ በራሱ ዓለም አቀፍ ቀውስን የፈጠረ ክስተት ነው። አንድ መሪ ከቤተ መንግስቱ አፍኖ መውሰድ የጫካ ሕግ ነው በሚል ብዙ አገራት ተቃውሞታል። ይህ ድርጊት ደግሞ በመረጃ ነጋዴዎችና በሙሰኛ ወታደሮች መበልጸጊያ ሲሆን አጠቃላይ የፍትህ ስርዓቱ ላይ ጥርጣሬን ይፈጥራል። የማዱሮ ጠበቆች የቫንዳይክ ክስ እንደ ትልቅ መከራከሪያ እየተጠቀሙበት ነው። ይህ ዘመቻ ፍትህን ለማስፈን ሳይሆን ለቁማር ትርፍና ለግል ጥቅም የተደረገ ወንጀል ነው የሚል መከራከሪያን እያቀረቡ ይገኛሉ። ይህ ደግሞ በዓለም አቀፍ ደረጃ የአሜሪካን ተአማኒነት ይሸረሽራል። አሜሪካ የዲሞክራሲና የህግ የበላይነት ጠባቂ ነኝ እያለች፣ ወታደሮቿ ግን በመሪዎች እገታ ላይ ገንዘብ ሲቆምሩ መገኘታቸው ታላቋን አገር ለትዝብት ዳርጓታል። ይህም በዲጂታሉ ዘመን የጦርነት ትርጉም እየተቀየረ መሆኑን ያሳያል። ጦርነት አሁን የመሳሪያ ግጭት ብቻ ሳይሆን የመረጃ ሽያጭና የፋይናንስ ቁማር መድረክም እየሆነ ነው። ቫንዳይክ ያሸነፈውን $400,000 ለመደበቅ የተጠቀመበት ስልት ግለሰቡ ለወንጀሉ ምን ያህል ዝግጁ እንደነበር ያሳያል። ያሸነፈውን ገንዘብ በቀጥታ ወደ ባንክ አካውንቱ ከማስገባት ይልቅ ወደ ውጭ ሀገር የክሪፕቶ ከረንሲ ካዝናዎች አዛውሯል። ይህ ደግሞ በዘመናዊ ወንጀል ውስጥ ዲጂታል ገንዘቦች ያላቸውን ሚና ያጎለዋል። ክሪፕቶ ከረንሲ ማንነትን ለመደበቅና የገንዘብ ምንጭን ለማሳሳት ምቹ መሳሪያ ነው። ቫንዳይክ ይህንን ተጠቅሞ የውርድር ትርፉን ንጹህ ለማድረግ ሞክሯል። ነገር ግን የፌዴራል መርማሪዎች የብሎክቼን ፈለግን የመከታተል አቅማቸው እያደገ በመምጣቱ ወታደሩ ከህግ ሊያመልጥ አልቻለም። ይህ ክስተት በዲጂታል ፋይናንስ ዓለም ውስጥ ምስጢራዊነት የሚባለው ነገር አንጻራዊ መሆኑንና የመንግስት ክትትል ከቴክኖሎጂ ጋር አብሮ እያደገ መሆኑን ያሳያል። ከዚህ በተጨማሪም የኮሞዲቲ ፊውቸርስ ትሬዲንግ ኮሚሽን በቫንዳይክ ላይ የመሰረተው ተጨማሪ ክስ የትንበያ ገበያዎች እንደ መደበኛ የፋይናንስ ገበያ መታየት መጀመራቸውን ያረጋግጣል። በአክሲዮን ገበያ ላይ የውስጥ መረጃዎችን ተጠቅሞ መገበያየት ወንጀል እንደሆነ ሁሉ በፖለቲካዊ ውርርዶች ላይም የመንግስት ምስጢርን መጠቀም ተመሳሳይ ቅጣት የሚያስከትል ወንጀል መሆኑ በሕግ ተረጋግጧል። ፕሬዚዳንት ትራምፕ ዓለም ወደ ካዚኖነት ተቀይራለች ሲሉ የተናገሩት ንግግር ትልቅ ትርጉም አለው። በዛሬው ዓለም ሁሉም ነገር ዋጋ ወጥቶለታል። የሰው ልጅ ሕይወት፣ የጦርነት ውጤት፣ የሀገራት መሪዎች ውድቀትና መነሳት ሁሉም በውርርድ መድረክ ላይ ይቀርባሉ። ይህ ደግሞ ለወታደራዊና ለደህንነት መዋቅሮች ትልቅ ስጋት ነው። ነገ ሌላ ወታደር በራሱ ጓዶች ላይ በሚፈጽመው ጥቃት ላይ ወይም የደህንነት መኮንኖች የአንድን አገር መፈንቅለ መንግስት ውጤት አስቀድመው ቢሸጡስ? ይህ ስጋት ከቫንዳይክ ጉዳይ በላይ ሰፊ ነው። የትንበያ ገበያዎች መረጃዎችን የማሰባሰብ ብቃት አላቸው ቢባልም በውስጣቸው ግን ከፍተኛ የሙስናና የክህደት ዘርን ይዘዋል። የቫንዳይክ ጉዳይ በአሜሪካ ፍርድ ቤት የሚሰጠው ውሳኔ ለወደፊቱ ወታደራዊ ስነ ምግባር ትልቅ ምሳሌ ይሆናል። ወታደራዊ ምስጢርን ለቁማር መዋል የሚያስከትለው ቅጣት ጠንካራ ካልሆነ የዲጂታሉ ዓለም ለስግብግብነት የወታደራዊውን መዋቅር ሊያፈራርሰው ይችላል። በጦር ሜዳው ላይ የሚፈሰውን ደም በዲጂታል ካዚኖ ላይ ወደ ገንዘብ የሚቀይሩ ግለሰቦች መኖራቸው የሰለጠነው የሰው ልጅ የደረሰበትን የሞራል ዝቅጠት ያሳያል። የማስተር ሳጅን ጋኖን ኬን ቫንዳይክ ታሪክ በቴክኖሎጂ ምጥቀትና በሞራል ዝቅጠት መካከል ያለውን ቅራኔ በግልጽ ያሳያል። በማዱሮ እገታ ወቅት በተነሳው ፎቶ ላይ ቫንዳይክ በመሳሪያና በወታደራዊ ልብስ ታጅቦ ሲታይ፣ በውስጡ ግን የቁማር ትርፉን እያሰላሰለ የነበረ ዲጂታል ወንጀለኛ ነበር። ይህ ክስተት የወታደራዊ ታማኝነትን በማንኛውም የገንዘብ መጠን ሊሸጥ የማይገባ ቅዱስ እሴት መሆኑን ዳግም እንድንገነዘብ ያደርጋል። የሀገራት መሪዎችን ማገትና በዛ ላይ ቁማር መጫወት የዓለም ፖለቲካ ምን ያህል አደገኛ መስመር ላይ መድረሱን ያሳያል። የዲጂታሉ ዘመን መረጃን ኃይል ብቻ ሳይሆን ሀብትም አድርጎታል። ይህ ሀብት ደግሞ በክፉ እጆች ውስጥ ሲወድቅ ብሔራዊ ደህንነትና የሰው ልጅ ክብር ለአደጋ ይጋለጣል። ቫንዳይክ በኒውዮርክ ፍርድ ቤት ሲቀርብ የሚዳኘው እርሱ ብቻ ሳይሆን አጠቃላይ የዲጂታል ውርርድ ስርዓቱና የወታደራዊ ምስጢር አያያዝ ሁኔታ ጭምር ነው። ይህ ታሪክ የሚያስተምረን ትልቁ ቁም ነገር ቢኖር ቴክኖሎጂ ምንም ያህል ቢራቀቅ የሰው ልጅ ታማኝነትና ስነ ምግባር ከሌለ ውጤቱ ጥፋት መሆኑ ነው። ወታደራዊ ምስጢር ለሽያጭ በቀረበበት በዚህ ዘመን እውነተኛ ጀግንነት በጦር ሜዳ ላይ መዋጋት ብቻ ሳይሆን ከዲጂታሉ ዓለም ስግብግብነት ራስን መጠበቅም ጭምር ነው። የቫንዳይክ ውድቀት ለሁሉም የመንግስት ሰራተኞችና ወታደሮች ትልቅ ማስጠንቀቂያ ነው። በአገር ምስጢር ላይ ቁማር መጫወት መጨረሻው የክብር ጥፋትና የብረት ዘንቢል መሆኑ አይቀሬ ነው።